ሳታድርግ ይህንን አትናገር፣ እረሳለሁ አላስታውስም አትበል ይላል ጌታ። የኔ ልብ ባንተ ውስጥ አለ፣ ታስታውሳለህ፣ አእምሮህን አስተካከልኩኝ ይላል ጌታ። ከጭንቀት የተነሳ ነው የመጣብኝ እያልክ ነው አሁን እየጸለይክ። እግዚአብሔር ጭንቀትህን ከአንተ ላይ አነሳውልህ ይልሃል። በጌታ በኢየሱስ ስም እጸልይልሃለሁ። አንተ ወንድም ወደ ቤተ ክርስቲያን ተመለስ። ከቤተ ክርስቲያን ጋር ህብረት ማድረግህን ቀጥል። አትራቅ ከቤተ ክርስቲያን። እሺ፣ ጌታ ኢየሱስ እንደዚህ ይልሃል። አሜን። እግዚአብሔር ሆይ ዛሬ አሁን የምንማማረውን ቃል ግለጥልን። እንድንማማር አጭር ባለችን ጊዜ ደግሞ እርስ በርሳችን ቃልህን እንድትገልጥልን፣ መነቀል ያለበትን እንድትነቅል፣ መተከል ያለበትን እንድትተክል ጸለይን። ስለሰማህን እናመሰግንሃለን። አሜን። ሃሌሉያ። የጌታ ስም የተባረከ ይሁን። ፋየር ሰላም ኢዝ ሂር ዘ ዋን ኤንድ ኦንሊ። የስ አለን። ፋየራችን እንዴት አለሽ? የሰላም እሳት እግዚአብሔር ይመስገን። ምልክቱን ራሱ ታያላችሁ። እሳትና ሰላም ነው ያለው። ያናደዳችሁ ሰዎች በሰላም እሳት መቃጠል ትችላላችሁ። እዚህ ቤት መጽሐፍ ሲናገር ልባችን ይቃጠል ነበረ ብለዋል ኢየሱስ ሲሰብካቸው። ዛሬ እዚህ ቤት ያለው የሰላም እሳት ነው። ኤግዚቢት ጌታ ስም የተባረከ። ማርቴ ጽፌልሻለሁ። እሺ፣ እኔ ልክልሻለሁ ባይብል ለበዓል የሚመጡ ለማስራ ሰው ካገኘው በእነሱ ላይ ልክልሻለሁ። አስቀምጭልኝ ኮንታክትሽን ስር ላይ። ማርትዬ ሰምተሻል? እኔ ግን ማርታ እንድትከፍል ፈልጌያለሁ ለመጽሐፍ ቅዱስ። አውቄ ነው ገንዘብ እንድትጀምር ፈልጌ ነው ለመጽሐፍ ቅዱስ ትጋር። ስለዚህ እንደዚህ ታደርጊያለሽ። ስንት ብር ነው መጽሐፍ ቅዱሱ የሚገዛው? እኔ ድሮ እንደገዛው ነው ያለሁት። ከዛ ጊፍት ስመረቅ ምን ስል ሰው የሰጠኝ። ስለዚህ እንደዚህ ታደርጊያለሽ። አንቺ የምትሰጫትን ጊፍት እና አንድ ሌላ መጽሐፍ ቅዱስ ትጨምሪና 2 ትልኪላታለሽ። እኮ መገዛት ምናምን እንትን አጥቁን ሳይሆን ያንን ሰዎቹ ድራይቨር ምናምን ስመጣ አይወዱ ምናምን በዛ ነው ጊዜ ደግሞ ራሴ ወጥቼ ለመገዛት አይለቁም። በዛ ምናምን በአጋጣሚ ነው እንጂ ሌላ ነው። ኦኬ እሺ። መጀመሪያ የምታደርጊው ለማንኛውም አንድ መጽሐፍ ቅዱስ አለሽ፣ 2 ቅዱስ ታደርጊና ጌታ ቀን ይሰጥሻል። የዛን ጊዜ አርት ኮፒውን ትጀምሪያለሽ። እስከዛ ግን ስልክሽ ላይ ዛሬ አሁን እንደወጣሽ ርብቃ ምን እሰጣታለሁ ብላለች እንዴ? ሪችዬ ሪች እንደውም ዱባይ ነች በነገራችሁ ላይ